ፓታያስ ማን ያለው ማንም የለም ሂልተን ከማን ጋር ነው የምትቆዩ ብቻዬን ነው የምቆየው ምናምን አልኳት ብቻሽን ነሽ ብቻሽን ከሆንሽ አብሬሽ ሆናለሁ ዶንት ወሪ I'll take care of you ምናምን ነገር አለች እንዳትጨነቂ ደግሞ ይሄው መታወቂያ ካንቺ ጋር ይሁንና እኔ ደግሞ አብሬሽ እቆያለሁ አለች ምንም አልተጠራጠርኩም በቃ ሙሉ እምነት ነው ያለኝ የማታውቁት ሀገር ላይ የማታውቁትን የታክሲ ሹፌር ሙሉ በሙሉ አምናችሁ ታውቃላችሁ ሎግም እያሰብኩት ስለሆነ መንገድ ከመጀመራችን በፊት መኪናው ከነታርጋው ሴትዮዋ ምናምን እየቀረጽኩ ነው ቪዲዮ እየሰራው ነበር 2 ሰዓት የሚወስድ መንገድ ነው ራይድ ጠራው መንገድ ተጀመረ በመሃል ኬት ነው የመጣሽው አለችኝ ከኢትዮጵያ እዚህ ማን አለ ማንንም አላቅም ማንንም የለም በቃ ምናምን አልኳት ፓታያስ ማን ያለው ማንም የለም ሂልተን ከማን ጋር ነው የምትቆዩ ብቻዬን ነው የምቆየው ምናምን አልኳት ብቻሽን ነሽ ብቻሽን ከሆንሽ አብሬሽ ሆናለሁ ዶንት ወሪ I'll take care of you ምናምን ነገር አለች እንዳትጨነቂ ደግሞ ይሄው መታወቂያ ካንቺ ጋር ይሁንና እኔ ደግሞ አብሬሽ እቆያለሁ አለች ምንም አልተጠራጠርኩም በቃ ሙሉ እምነት ነው ያለኝ ፓታያ ገባን ማለት ፓታያ እንደገባው እሷ ብቻ ነች የምትነግረኝ ማለት ማታውቁት ሀገር ለመጀመሪያ ወጣችሁ ከሆነ የት እንዳላችሁ ራሱ እምነት ብቻ ነው እንጂ አላቅም ፓታያ ደረስን ወይስ ፓታያ አይደለም ወይ ነው ሄደን ሆቴሉ በጣም ነው የሚያምረው ባህር ለመጀመሪያ ጊዜ ነው እያየሁ ያለሁት እንግዳ መቀበያው በጣም ስፋቱ ትልቅ ነው ያምራል ሁለታችን አብረን ልናደር ስለሆነ 2 አልጋ ያለው ቤት ያስኩኝ ማለት ነው እራት በላን ወተን ተንቢች ዳር ሄድን ምናምን ፎቶ ተነሳን ምናምን ፎቶ ታነሳኛለች ጥሩ ነው ለኔ ደስ አለኝ አብራኝ መሆኗ ከዛ በንጋታው በጠዋቱ መድኃኒቴን ረስቻለሁና ባንኮክ መመለስ አለብኝ ግን ተመልሼ እመጣለሁ 4 ሰዓት ሙሉ መንገድ ላይ አሳልፋ አልትመጣ ማለት ነውና እሺ አልኳት ዶንት ወሪ I'll come back I'll take care of you don't worry I'll come back ምናምን ብላይ ሄደች ማለት ነው ምንም ያልተጠራጠርኩት እኔ እንጃ ምንም አልተጠራጠርኩም የታይላንድ የራይድ ገጠመኝ ፓርት 2 ከዛ ደወለችልኝና ተመልሻለሁ አለችኝ ማለት ነው ከዛ ታችነ ወረድኩኝ ስወርድ ግን ብቻዋን አልነበረችም የሆነ ሰውዬ ነበረ ከሷ ጋር ታውቂው ባለቤቴ ነው አለችኝ ደስ አለኝ ከዛ በቃ የት ነው መሄድ የምትፈልጊው ብቻ ነው የሆነው ስራቸው እኔ ደግሞ ታይላንድ የመጣሁበት ትልቁ አላማዬን ስላሳካው ክላሱን ስለጨረስኩ በቃ ለመዝናናት ሀገሪቷን በደንብ ማየት ነው ሐሳቤና አኝሮዬ ውስጥ የሚመጣው ቆንጆ ቦታዎችን ማየት ነው ለራሴ እስቲ ላርግላት ደግሞ ልሸልማት አይነት ስሜት ውስጥ ብቻ ነኝ እንጂ የሆነ ሰው እንደዚህ ሊያደርግ ይችላል ምናምን አይመጣም ከዛ ይሄን ነው የመጀመሪያው ሆቴል በቪዲዮ በቲክቶክ አይቼው ይሄ ቤት ማለት ነው በጣም ነው የሚያምረው ትልቅ ያሻንጉሊት አለችው ከዛ የወፍ ጎጆ ነው የምር የወፍ ጎጆ ላይ ሰው ቁጭ ብሎ ይበላል እስቲ ማየት ፈልጋለሁ እና እዚህ ቦታ መሄድ ፈልጋለሁ አልኳቸው ኤክስፒሪየንሱን ነው ማወቅ የፈለኩት ምንድነው የተለየ ያረጋው ምንድነው ትልቅ ቦታ ያስባለው ስሜቱ ይገባብሻልና ደስ ይላል ደስ የሚል ቆይታ ነበረን ምሳ በላን እዛው አብረን ከዛ ወደ 12 ሰዓት ምናምን አካባቢ ሲል ወተን ፓታያ ጭርስ አረግን ማለት ነው በእያንዳንዱ እንቅስቃሴ ውስጥ ነበሩ እነሱ ማለት እርስ በርስ ያወራሉ በቋንቋቸው እኔ አልሰማም መጨረሻ የምንመለስበት ቀን ቅዳሜ ስለነበረ አልጋ አጣን በዛ ላይ ደግሞ ብር አልቆብኝ ነበር ከዛ እነታየ ቤት ወሰዱኝ አልኳቸው ብር ይኖራል በርግጠኝነት እነሱ ያስገቡለትና የሥራ ሰው ቢዝነስ ሰው ስለሆነ ይሰጥሻል ከዛ እቺ ሐሳብ ይዘን ሄድን ማታ ነው 4 ሰዓት ነው የገባነው እንደውም ልክ እንደገባ በጉርሻ ነው የተቀበሉ ታየ ራሱ ምግብ ልክ እንደገባ በጣም ደስ የሚል አቀባበል ነበረ ብርም ሰጠኝ ማለት ነው ከዛ የመጨረሻ ቀን ምን ሆነ እስከዚህ ቀን ድረስ ሁሉም የሚለው እሺ ነበር የምትለኝ የመጨረሻ ቀኑ ግን ከሆቴሉ መውጣት አለብሽ ከ12 ሰዓት ካለፈ የአንድ ቀን እከፍላለሁ ማለት ነውና ምን አለች ዛሬ እንኳን ስሚ እስከ ዛሬ ተሰምሽ ነው ያለው ዛሬ ስሚ ለ1 ሰዓት ለ2 ሰዓት ለመቆየት ብለሽ የአንድ ቀን ሙሉ ከምትከፊ እቃሽን መኪና ውስጥ እናርገውና ፈራው ዝም ብዬ ዝርግፍ ማለት ጌጣጌጥ አለ የሚወድቅ ማሽን ምናምን ብዙ ነገር አለ እና ዝም ብዬ መኪና ውስጥ መክተት አልፈለኩም እሷ ደግሞ በቃ አይሆንም ማለት 7 ሰዓት ለሆነ የምበራው እኔ ሻወር ወስድ እነሱ እቃውን አስገባቡ ምናምን ለስራዬም ለኔም ለምናምን የሚሆኑ እቃዎች ናቸው ያሉት እና እንዳይጠፉ ምናምን እየሳሳው በሙሉነት ማለት ነው መኪናቸው ውስጥ አስገብቼ እቃዎቼ ተበታትነው አንዱ በፌስታል አንዱ በካርቶን በአራት ሻንጣ ምናምን ሆኖ እዚህ ከቆየን ሰዓት ከገደልን የሆቴሉ የአንድ ቀን ልትከፊ ነው ከዛ ደግሞ ለሻንጣ ወጪ አታወጪም ብላ ደግሞ የራሷ ሻንጣ ትንሽዬ አመጣችልኝ ማለት ነው ከዛ እጅ ላይ የሚያዘው ሻንጣ ኪሎ በዛብኝና ሻንጣ ፍለጋ ደግሞ ወጡ ማለት ነው ከዛ ይዘው መጡ ኤርፖርት ውስጥ እቃዬን በደንብ አሸግ ነው ማለት ነው 7 ሰዓት ሌሊት ነው በረራዬ 5 ሰዓት ሌሊት ሆኗል አሁንና ሂዱ እያልኳቸው አየሽ እንኳን ማልሄድኩኝ ሻንጣ በዝቶብሽ አሁን ሻንጣ ማን ይገዛልሽ ነበር ምናምን ብላይ ማለት ነው ጨርሻ ከዛ ቻው ሲሉኝ ይልኝ በእናታቸው እስከጠፋባቸው ድረስ እጃቸውን ያውለበለቡ እንደዚህ ነበረ ቻው ያሉኝ ፈጣሪ አለለካ ፈጣሪ ከኔ ጋር ነው ለምንድን ነው ብቻዬን ያልኩት አልኩኝ ምክንያቱም እናትና አባት በታይላንድ ምድር
አዘጋጅተውልኝ ነበር ሄድኩት። ደግሞ በሄድንበት ልጃቸው ነች ይሏቸዋልና አዎ እያሏቸው ነበር ሄድ ነው እና ታይላንድን የዋህ ምድር ብያታለሁ። ምክንያቱም እነሱ ብቻ አልነበሩም እንደዚህ የተንከባከቡኝ። አስተማሪ ከ100 በላይ ሀገራትን ያስተማረች ኢንተርናሽናል አስተማሪ ሆና ትምህርቴን ጨርሼ ከባንኮክ ፓታያ ሲሄድ እሷ ጋር ያስቀመጥኩት ሻንጣ እንደዚህ ነበረ ራሷ ወደ ሆቴሌ ድረስ የወሰደችልኝና ለካስ ፍቅር ራሱ ቋንቋ ነው። ምክንያቱም ጎበዝ ተናጋሪ መሆን ወይ ደግሞ ቋንቋ መቻል እንዳልሆነ አንዳንዴ ሲጠፋብን ስልክ ሪካርድ አረግና ትራንስሌተር ነበረ ሲያግባባን የነበረውና ጥቁር ነው ነጭ ነው የሀገሬ ሰው ነው አይደለም የክልሌ ነው ምናምን ሳይባባል እኔ እንጃ በቃ ልዩ ፍቅር ያየሁበት ትልቅ ትምህርትም የወሰድኩበት እና የትም ቦታ ለመንቀሳቀስ ያሰባችሁ የሆነ ነገር ለማድረግ ብቻችሁ ከመሰላችሁ ለእግዚአብሔር ብቻ ስጦት እናትና አባት ጭምር የሚያዘጋጅ አምላክ ፈጣሪ ማርያምን በደንብ ባመን ታዲያ ምን ይፈጠር ነበር ነው ያልኩት። እኔ ላለች ትንሽዬ እምነት ይሄ ሁሉ ከተደረገልኝ በደንብ ብጠነክር በመንፈሳዊ ህይወቴ በደንብ ጠነክር ታዲያ ምን ይፈጠር ነበር እስክል ድረስ ነው የተገረምኩት። የሚገርም ቆይታ ነበረኝ። አመሰግናችኋለሁ። እስከ መጨረሻው አብራችሁን ስለነበራችሁ ፈጣሪ ታማኝ ባላደራ ነው። እግዚአብሔር ይመስገን። Thank you so much guys.